ብዙ ነገራችን ያጣነው ትኩረታችን ስለምንነጠቅ ነው። አሁን የምሰራበት ቦታ ከብዙ ትላልቅ ሰዎች ጋር የመስራት እድሉን የማውራት እድሉን እንዳገኝ ረድቶኛል። በጣም ትልቅ ኢንሳይት ነው የሰጠኝ። ስፔሻሊ ፎከስ ወይም ትኩረት ማለት ምን ማለት እንደሆነ በትክክል እንድረዳ ረድቶኛል። ብዙዎቻችን ከህይወት መንገድ የራቅነው ከህይወት በረከት እየራቅነ ያለነው ወይም ከእንደዚህ አይነት በረከቶችን እንዳንቋደስ ወደ ስኬት ማማ እንዳንሄድ ወይም የጀመርነውን የስኬት ማማ እንድናቋርጥ የጸጸት ስሜት ውስጥ እንድንቆይ ከሚያደርጉን ነገሮች አንዱ ትኩረትን የማጣት አባዜ ውስጥ ስለምንሆን ነው። እነዚህ ትላልቅ ሰዎች ኢን ቢሊየንስ ፐር ዴይ ማለት ነው በቀን ኢን ቢሊየንስ እና በትንሹ በጣም በብዙ ሚሊዮኖችን ሜክ ከሚያደርጉ ሰዎች ጋር ነው የማወራው። ፎከስ ትኩረታቸው ይገርመኛል። ስንቶቻችንን ይሄ ትኩረት ያለን? ስልካችን ጢጥ ባለ ቁጥር የሆነ ሳምባዲ ሜሴጅ በላከልን ቁጥር የማይጠቅም ኮን ሊሆን ይችላል። የማይጠቅም ሜሴጅ የሆነ ኖቲፊኬሽን በገባ ቁጥር ያንን ለማየት መጣደፍ፣ ሳምባዲ ኢሜል ሲያደርግ ያንን ኢሜል ለመመለስ የምናደርገው ጥድፊያ ከትልቅ የህይወት ዓላማ ከትልቅ የህይወት ግባችን ያንን ሳንጨርስ ልክ እዛ ላይ ያለን ጢጥ ሲል ስልካችን ያንን ኖቲፊኬሽን ለመመለስ አቤት የምናደርገው ጥድፊያ፣ የሰዎችን የስልክ ጥሪ ለመመለስ አቤት ጥድፊያችን። ልክ ስናወራ በጣም ትልቅ ነገር የምንፈጥር ነው የሚመስለው። ምንም እኮ አይደለም። ያ ስልክ ጥሪ እኮ ምንም እኛ ህይወት ላይ ኢምፓክት የለውም። የሌለውን ጥሪ ነው እንደዛ የምንጣደፈው። ሜሴጁ ቢመለስም ባይመለስም፣ ኢሜይሉ ቢመለስም ባይመለስም፣ ያ ኖቲፊኬሽን ብናየውም ባናየውም አንድ ፋይዳ ለሌለው ጉዳይ ብዙ ትኩረታችን ግን እናያለን። ዲስትራክሽን ማለት ነው። we are totally distracted። እና እነዚህ ሰዎች አንድ ነገር ካዩ ወይም አንድ ጉዳይ ላይ ከሆኑ ያንን ጉዳይ እስከሚያከናውኑ ጭራሽ ከዛች ነገር ፈቀቅ አይሉ። ወላ ስልክ ቢደውል፣ ሜሴጅ ብትልኩ፣ ብትደውሉ፣ ኢሜል ብታደርጉ ፍንክች። ይህ ፎከስ የኔንም የፎከስ ማጣት ወይም የትኩረት ማጣት የኔንም ሆነ የናንተንም ህይወት ምስቅልቅሉን ሲያወጣው ነው የኖረው። በእርግጠኝነት የምነግራችሁ ከዚህ በኋላ የማናችሁም ትኩረት እንዳይነጠቅ የሚያደርግ አንድ ትልቅ ሚስጥር እነግራችኋለሁ። አለመጣደፍ። ለሚደውልላችሁን ስልክ ለመመለስ አለመጣደፍ። ሰዎች ለሚያወሩት ወሬ መልስ ለመስጠት አለመጣደፍ። ሰው ሲጠራችሁ አቤት ለማለት አለመጣደፍ። ለሚላክላችሁ ኢሜል ወይም ሜሴጅ የስልክ ሜሴጅ what about any notification ቮይስ ሊሆን ይችላል፣ ቴክስት ሊሆን ይችላል፣ ያንን ለመመለስ አለመጣደፍ። ምንም ለማድረግ ለማውራት አለመጣደፍ። ስሜትን በቁጥጥር ስር ማዋል እና የያዛችሁ ትልቅ ጉዳይ ላይ መሆን it's okay። ይህን ማድረግ ስትችሉ ትኩረታችሁ አንድ ቦታ ላይ ይቆያል። ስለዚህ ይህንን እንድታደርጉ እመክራለሁ።